እሺ ዛሬ ደግሞ አጠር ባለች ቪዲዮ ላስተዋወቃችሁ የመጣሁት የብየዳን ስራ ነው ማለት ነው። አድማጮቼ፣ ተመልካቾቼ፣ የኳርቲዝ ሚዲያ ተከታታዮቼ፣ ውድ የኳርቲዝ ሚዲያ ተከታታዮቼ ዛሬ ደግሞ ስለ ብየዳ ትንሽ እናወራለን ማለት ነው። ይህ የምትመለከቱት የብረታ ብረት የጣራ ወይንም ደግሞ የሩፍ ፊኒሺንግ ስራዎች ከፊኒሺንግ ስራዎች ውስጥ አንዱና ዋናው የሆነው የብየዳ ስራ ነው ማለት ነው። የብየዳ ስራ በኪሎግራም ይሰራል። ይህ የምትመለከቱት ባለ 80 ባለ 50 እና ባለ 30 በመባል የሚታወቀው የብረት የጣራ የሙያ ስራ ነው ማለት ነው። የሚሰራው በኪሎግራም ሲሆን 1 ኪሎግራም አሁን ባለንበት አካባቢና እዚሁ እንደምትመለከቱት ይሄ ሳይት ይሄ የብየዳ ስራው የተሰራው በ24 ብር ነው ማለት ነው። ይሄ ሳይት በጣም ሰፊ ነው። እኔ ገብቼ ያሳያችሁ ያለሁት አንዱ ክላስ ውስጥ ብቻ ነው። እንግዲህ ይሄ አጠቃላይ የዚህ ሳይት ወደ 24372 ኬጂ ሆኗል ማለት ነው። 1 ኪሎ ግራም በስንት ነው የምትሰራ ብያችኋለሁ? በ24 ብር። እንግዲህ 24372ን በ24 ብር አባዝታችሁ ድረሱበት። ይሄንን ምን ያህል ጊዜ ፈጀባቸው የሰሩት ልጆች ምን ያህል ፈጀባቸው ካላችሁኝ ወደ 2 ወር ከምናምን ማክሲመም በቃ የፈጀባቸው ጊዜ 3 ወር ፈጅቶባቸዋል ማለት ነው። የሰሩት ደግሞ ለ3 ነው ማለት ነው ይሄንን ስራ እና በጣም የሚገርም ምርጥ የቢዝነስ የሙያ ስራ ነው ማለት ነው ብየዳ። እና ይሄ ሳይት እንደምትመለከቱ ይሄን ሳይት ለመስራት 3 ወር ፈጅቶባቸዋል ባለሙያዎቹ። ይሄን ሙያ በቴክኒክና ሙያ የለመዱትና የተማሩት ሲሆን ግን ደግሞ ይሄን ሙያ ዝም ብለን ባለሙያዎቹ ተጠግተን ለምደን ለመስራት ምን ያህል ጊዜ ይፈጃል ለምትሉና ይሄን ሙያ ወደዚህ ሙያ ለመቀላቀል የምትፈልጉ ሰዎች ደግሞ 3 ወር 4 ወር ማክሲመም ቢበዛ 5 ወር ይፈጃል ማለት ነው። ከ5 ወር በኋላ ራሳችሁን እንችላችሁ ይሄን መስራት ትችላላችሁ። እንዴት ነው ይሄንን ገጣጥመን ለመስራት ቆርጠን ለመቀጠል እንዴት ነው አይከብድም ወይ ለምትሉ በጣም ቀላል ነው። በቃ አርኪቴክት ኢንጂነሩ ዲዛይነሩ ዲዛይን ያደረገውን ተከትሎ ዲዛይኑን ተከትሎ የሚሰራው ማለት ነው። አስ አን ኢንጂነር ፕሪንሲፕል እንደማለት ነው። በቃ እሱን የኢንጂነር መርህ ተከትሎ ነው የሚሰሩት። በጣም ቀላልና ፈጣን ሆኖ መስራት ይቻላል ማለት ነው። ምርጥ ቢዝነስ እያስገኘ ያለ አሁን ላይ በጣም እየተቀየሩበት ሚሊዮነር የሆኑበት የብየዳ ባለሙያዎች ይሄን አይነት ስራ እየሰሩ ነው ማለት ነው። የብየዳ ስራ በብዙ አይነት ይከፋፈላል። ግን ከፊኒሺንግ ከሳይት ውስጥ ካሉ ከፊኒሺንግ ስራዎችና የብየዳ ሙያዎች አንዱና የሩፍ በመባል የሚታወቀው የጣራ ስራዎች አንዱና ዋናው የሙያ ስራ ይሄን ይመስላል ማለት ነው። በቀጣይ በሌላ የሙያ ማስተዋወቅ ፕሮግራም እስክንገናኝ አድማጮቼ፣ ተመልካቾቼ ሰላም ሰንብቱልኝ፣ ሰላም ሁኑልኝ። ጨርሻለሁ።